የጀሃነም ሰው ያስታውቃል እዚህ፣ የጀነት ሰው ያስታውቃል እዚህ። የጀሃነም ሰው ማለት የጀነት ሰው ማለት አላህን በብዛት የሚያስታውስ ማለት ነው። ወዝኩሩላህ ከሲረን ለዓለኩም ቱፍሊሑን። አላህን የሚረሳስ ነሱላህ ፈነሲየሁም፣ አላህን ረሱት፣ አላህ ረሳቸው። ትልቁ ቅጣት አላህን የሚረሳው ሰው ቅጣት ይሄ ነው። ሁለተኛው ቅጣት ደግሞ ተመልከት፣ ርቀህ አትሂድ፣ ህይወትን ርቀህ አትፈልግ። ህይወት እዚህ ውስጥ ነው ያለችው። ህይወት አንተ ነህ። ህይወት ማለት ሰው ነው። ታዲያ ሰው መሬት ላይ ባይኖር አሁን ህይወት አለች ይባላል? ሰው ነው ህይወት። ችግርም ሰው ነው፣ ኸይርም ሰው ነው። ኸይርም ሰው ነው እንደ አማርኛው ካልገለበጥኩት። ሰው ኸይር የምትለውም ሰው ነው፣ ሸር የምትለው ሰው ነው። ህይወቱ አንዳንድ ቃላት እያመጡ ከህይወት የሚገነጥሉ ሰዎች አጭበርባሪዎች ናቸው። ፖለቲካን ከሰው የሚገነጥሉ ፖለቲከኞች ናቸው። ከድሮ የሚባል ነው፣ ለማጭበርበር ነው። ፖለቲካ ማለት ነው ምንድን ነው? ሰማይ ማለት ነው፣ መሬት ማለት ነው፣ ተራራ ነው፣ ዳቦ ነው፣ የማይጨበጥ ነገር ነው። ሲያጭበረብሩ እኮ ነው ፖለቲካ ብቻ ማለት አጭበርባሪ። አንተ ብታረገው ዳዋ የፖለቲካ ነው አለ። ፖለቲካ ነው ምንድነው? ፖለቲካ በአረበኛ ሲያሳ ይባላል። ይህን ቃል ነብዩ ሰለላሁ ዐለይሂ ወሰለም የዛሬ 1445 ዓመት ተጠቅሞበታል። ፖለቲካ ማለት የለውም፣ አስለን ትርጉም የለውም። ፖለቲካ አማርኛ ነው እንዴ? አይደለም። በኃይለ ሥላሴ ጊዜ ምን ይባል ነበር? ፖለቲካ የያዘና ኤሌክትሪክ የያዘ አንድ ነው ይላል። ከባለስልጣኖች እኮ የመጣ ነው። ለገበሬው እንደመጣው ታዲያ ፖለቲካ ብቻ ምን ማለት ነው? ዙፋኑ እሳት ነው እንዳትነካ እያለ ነው ኃይለ ሥላሴ እንዲህ እያየ። ምክንያቱም ይፈራሉ። ፈሪ ማለት ባለስልጣኖች ናቸው በህይወት ውስጥ የሚፈሩት። ባለስልጣን ታየዋለህ መንገድ ላይ አታየውም። እኛ የመን ውስጥ ነበር